የዚህ ዓለም ነገስታት እንኳን አውቀውብን ያላወቁብንን ገምተው ያጠፉናል። እሱ ግን እያወቀ ነው የሚችለን። ይሄ ቸር ንጉስ ነው። የዚህ ዓለም ነገስታት አንድ ሰው በመዳኑ ብቻ አይደለም የሚደሰቱት። 100,000 ሰው ሙቶ ደሙን አፍስሰው ራሳቸው ገለው እንኳን ማታ ደግሰው ሲራጩ ሲበሉ ሲያድሩ ቅር አይላቸው። እግዚአብሔር ግን አንድ በግ ሊፈልግ መጣ። ሰው ያልሆነውን ሁሉ ሰው አድርጎ ያቆመን ቸር ንጉስ ስለሆነ ነው። እንደ ንጉስነቱ ቢፈርድ መቅደስ ውስጥ የሚቆም ካህን የሚያስቀድስ ምእመን አይገኝም ነበር። ቀበሮ የነበርነውን በግ አስመስሎ፣ ተኩላ የነበርነውን እረኛ አስመስሎ፣ አውሬ የነበርነውን ሰው አስመስሎ ያቆመን ንጉስ ብቻ ሳይሆን ቸር ንጉስ ነው። እግዚአብሔር ቸግሮት የሚያበድረው የለም። እግዚአብሔር ርቦት የሚያበላው የለም። እግዚአብሔር በርዶት ቁራጭ ልብስ የሚጥልለት የለም። እግዚአብሔር ታሞ የሚጠይቀው የለም። እግዚአብሔር ዕውቀት ቸግሮት የሚያስተምረው የለም። የመጣበት ቸር ንጉስ ስለሆነ ነው። አሁን እናንተ እግዚአብሔር ያሳያችሁ፣ ሀብታም ብትሆኑ የምትለውጡት 30 ልብስ ቢኖራችሁ የተቀደደ ልብስ መልበስ ትፈልጋላችሁ? የሚጠብቀን እረኛችን፣ የምንመገበው መስዋዕታችን፣ የሚያስታርቀን ሊቀ ካህናታችን፣ የሕይወታችን ራስ ትንሣኤያችን ኢየሱስ ክርስቶስ ሊጠብቀን ሊፈልገን ተወለደ። አያችሁ፣ ከብቶችና ላሞች እውነተኛ እረኛቸው ክርስቶስን አውቀው ትንፋሻቸውን ገበሩለት ሲወለድ። ሰዎች ግን እጆቹን እግሮቹን የፈጠራቸውን ህብስት ያበረከተላቸውን እጆች ቸነከሩ። ሐዘን ለመጀመሪያ ጊዜ ለእኛ የደረሰን በእናታችን በሔዋን ጆሮ ነው። እንኳን ደስ ያላችሁ የሚል ደስታ ደግሞ ለመጀመሪያ ጊዜ የሰማነው በእናታችን በቅድስት ድንግል ማርያም ጆሮ ነው። የድንግል ማርያም በስራት የእግዚአብሔር ደስታ፣ የመላእክት ደስታ፣ የነቢያት ደስታ፣ የሐዋርያት ደስታ፣ የሰማይና የምድር ደስታ፣ የቤተ ክርስቲያን ደስታዋ ነው። ከነገስታት አንዱን አይደለም የወለደችው፣ የነገስታትን ንጉስ ነው። ከመላእክ አንዱን አይደለም የወለደችው፣ የመላእክትን ጌታ ነው። ከነቢያት አንዱን አይደለም የወለደችው፣ የነቢያትን አምላክ ነው። ከሐዋርያ አንዱን አይደለም የወለደችው፣ የሐዋርያትን መሰረት ነው የወለደችው። ከሰማዕታት አንዱን አይደለም የወለደችው፣ የሰማዕታትን አክሊል ነው የወለደችው። ከመነኮሳት አንዱን፣ ከጻድቃን አንዱን አይደለም የወለደችው፣ የመነኮሳትን ተስፋ ነው የወለደችው። ድንግል ማርያምን የእግዚአብሔር እናት ማለት እንደ ቀላል ወገን የሚወጋ አይደለም። ነቢያት ወደ እግዚአብሔር ሲቀርቡ ጌታችን ብለው ይቀርባሉ። ሐዋርያት ሲቀርቡ አምላካችን ብለው ይቀርባሉ። መላእክት ሲቀርቡ ንጉሳችን ብለው ይቀርባሉ። መነኮሳት፣ ጻድቃን፣ ሰማዕታት ሁሉ እንዲህ ብለው ይቀርባሉ። ድንግል ማርያም ወደ እግዚአብሔር ስትቀርብ ልጄ ብላ ተቀርባለች። ኦርቶዶክስ ተዋሕዶ ሃይማኖት ከእግዚአብሔር የተገኘ ሃይማኖት ነው። እግዚአብሔር ወርዶ ያስተማረው ሃይማኖት ነው። ከሰው የተገኘ ሃይማኖት ሃይማኖት አይባልምና አሁን አንዳንድ ቀን አይጭንቃችሁም? አሁን እንዲሁ እግዚአብሔር ገሌ የሚባለውን ክፉ ባለስልጣን እንዲሁ ቢደፋው ብላችሁ አታውቁም? እንዲሁ ገሌም ቢደፋው እዚህ ሁሉ እኮ ህዝቡ ያርፍ ነበር ይላል። ገሌ የሚባለው ክፉ ጳጳስ ቢሞት፣ ገሌ የሚባለው ቄስ ቢሞት፣ እዚህ ሁሉ ነገር መናፍቃኑን እንዲሁ ቢፈጃቸው ምን ቸገረው? ሁሉ በጁ እንዲሁ እኛ ከምንጨነቅ ይላል። እናንተ እንዲሁ ዳዊቱ በትራሴ አርጌ አማትቤ እንዲሁ አይፈራም አትሉም? አንዳንድ ቀን በጸለይኩ ከልማ ይብሰዋል፣ ህልሙ ራሱ ይመጣበታል ይላል አንዳንድ ሰው ማለት ነው። ይህ ሃይማኖት ለምንድን ነው? ጸሎታችን እንዲህ ነው። አያስፈራራውም? እግዚአብሔርን እየጠራን የሚመጣ እንድሎ ሰይጣን ድንጋዩን ፈንቅሉት። ከድንጋዩ ስር ምን አለ? ትል አለ። ያ ድንጋይ ተጭኖ የማይገላቸው ለምንድን ነው? እግዚአብሔር እንኳን እናንተን እነዚህን አረሳም ብሎ እያስተማረ ነው። ፈሪ አትሆኑ። ፈጣሪያችሁ እግዚአብሔር የዚህን ያህል የሚጠብቃችሁ ነው። የሰማይ አባታችሁ ሳያው ከራስ ጠጉራችሁ አንዲት እንኳን አትነቀልም። ፈሪ ነው። አንዳንዱ ሰው ነገሌ ቢደግሙብኝስ፣ ይሄን ቢቆጠጥሩስብኝስ፣ ስለምትፈሩ ድግምቱ ሁላ ይደርስባችኋል። ፈሪ ስለምትሆኑ አትፍሩ። እግዚአብሔር ምንም ብንሆን ልጆቹን አሳልፎ አይሰጥም። አይ ሰሞኑን ስለሰረኩ ሊገለኝ ይችላል እግዚአብሔር አትበሉ። እግዚአብሔር ታጋሽ ነው፣ ይጠብቃል፣ አይሰለችም፣ ይወዳል። እንኳን እናንተን የሰቀሉትን አይሁድን እንኳን 40 ዓመት ቆይቷቸዋል። ቸር ጠባቂ፣ በገዛ ደሙ የሚያነጻ፣ ገዛ አካሉን የሚያለብስ፣ በደሙ የሚቀድስ፣ ስጋውን አብልቶ ደሙን አጠጥቶ የሚያከብር፣ በላችሁኝ ጠጣችሁኝ ብሎ ለዚያው ዋጋ ርስት የሚያወርስ ቸር ጠባቂ ክርስቶስን ስለወለደችልን ድንግል ማርያም እግዚአብሔርን በስጋ ወለደችው። ብርሃንን ወለደች፣ ጽድቅን ወለደች፣ እውነትን ወለደች፣ ሕይወትን ወለደች፣ ትንሣኤን ወለደች። ከዚህ የተነሳ ምን አላት? እመቤቴ ማርያም ሆይ ደስ ይበልሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም የፈጠረ ዓለምን በቸርነቱ የሚጠብቅ የሚመግብ ዓለምን በይቅርታው ያዳነ የአባቶቻችን አምላክ ቅዱስ እግዚአብሔር በሀብተ ስቦ በረድኤት አቅርቦ በቸርነቱ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን።
የእናታችን የቅድስት ድንግል ማርያም የወላዲት አምላክ የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት የቅዱሳን ጻድቃን በረከታቸው ረድኤታቸው ከሁላችን ጋር ይሁን። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶች፣ እናቶች፣ መነኮሳትና መነኮሳያት የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡራን ወገኖቹ የምትሆኑ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸሩ አምላካችን ኢየሱስ ክርስቶስ በቸርነቱና በይቅርታው ብዛት ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። ለዘመሩልን ለዲያቆን ፈንታውን ቃለ ሕይወትን ያሰማልን፣ ዝማሬ መላእክትን ያሰማልን፣ ማህበራችሁንም ያጽናልን። ጌታችን ኢየሱስ ክርስቶስ በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ተፈስሒ ኦ እግዝእትየ ቅድስት ድንግል ዘወፃ እምኔኪ ኖላዊ ኄር ዘበአማን ዘሐሰሶ ለበግ ግዱፍ ወሶበ ረከቦ ጾሮ ዲበ መትከፍቱ። እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ በሚል ርዕስ ነው የምንማማረው። እስኪ በሉ እውነተኛ ቸር ጠባቂያችን ኢየሱስ ክርስቶስ ካንቺ የተወለደልን እመቤቴ ማርያም ሆይ ደስ ይበልሽ። ዳግመኛ ትላላችሁ። እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደልን እመቤቴ ማርያም ሆይ ደስ ይበልሽ። ሶስተኛ በሉ እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደልን እመቤቴ ማርያም ሆይ ደስ ይበልሽ። ሃይማኖተ አበው ዘቅዱስ ዮሐንስ አፈወርቅ ምዕራፍ 68 ቁጥር 36 ላይ የምናገኘው ኃይለ ቃል ነው። ዮሐንስ አፈወርቅ ሃይማኖተ አበው የቅዱስ ዮሐንስ አፈወርቅ ክፍል ምዕራፍ 68 ቁጥር 36 ያዛችሁ። ሃይማኖተ አበው በሉ ምዕራፍ 68 ቁጥር 36 ስንት ነው ያልኩት? ምዕራፍ 68 ቁጥር 36 ነው። ማን የተናገረው? ቅዱስ ዮሐንስ አፈወርቅ በሉ እንጂ ቅዱስ ዮሐንስ አፈወርቅ። እሺ ሃይማኖተ አበው የሚባል መጽሐፍ ውስጥ ነው ያለ። ሃይማኖተ አበው የሚባለው መጽሐፍ የአባቶቻችን የ318ቱ ሊቃውንት የ150ው ሊቃውንት አሬዎስን የረቱ የ318ቱ ሊቃውንት መቅዶኒዮስን የረቱ የ150ው ሊቃውንት ንስጥሮስን የረቱት የ200 ሊቃውንት እና ይህንን የመሰሉ ቅዱሳን አባቶቻችን የነዚህ ሃይማኖትና ድርሰት ማለት ነው። የተዋህዶ ወይም የኦርቶዶክስ ተዋህዶ ቤተክርስቲያን ያበው ቤተክርስቲያን ነው የምትባለው። ያበው ቤተክርስቲያን ነው የምትባለው ወይም የአባቶች ቤተክርስቲያን ነው የምትባለው። የአባቶች ቤተክርስቲያን ትውፊታችን፣ ስርዓታችን፣ ትርጓሜያችን ሁሉ እንደ አበው ነው የምንኖረው። እግዚአብሔር የትናንት አምላክ እንጂ እኛ ዛሬ ያገኘነው አምላክ ስላልሆነ የምናመልከው እንደ አባቶቻችን ነው። እንደ አባቶቻችን ነው የምናመልከው። እነሱ የኖሩለት፣ እነሱ የሞቱለት፣ እነሱ ያገኙት፣ እነሱን የባረከ፣ እነሱን የቀደሰ፣ እነሱን የጠበቀ አምላክ ስለሆነ የምናመልከውም እንደ አባቶቻችን ነው። ስለዚህ ቅዱስ ጳውሎስም ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን የሃይማኖት መሰረቶቻችሁን የምግባር አርአያዎቻችሁን አባቶቻችሁን አስቧቸው።
እንዘ ትርእዩ ሰናይ